የዘች ንጹህ እህታችን ገንዘብ በአንድም በሌላም በልኩ መረብና ሰንሰለት ዘርግተው እችን ልጅ ለማደየት እችን ልጅ ህይወቷን እንድታጣ እችን ልጅ ጎዳና ላይ እንድትወድቅ ከነ ቤተሰቦቿ ራሷን እንድታጣና እንድታም አልፎም ተርፎ የግድያ ሙከራ ሲያደርጉ የነበሩ ሰዎች ናቸው ዛሬ እያስተጋብራል። እኛ አንተኛም እስከ መጨረሻው እንሄዳለን። እናንተም ቀጥሉ። እኛም ባለን መረጃ መሰረት መንግስት ምንና ምን ሊያደርግ እንደሚችል ሁሉ በየትኛውም አጋጣሚ ድምጻችንን እናሰማለን። ጥሪው የቀረበው ለኢትዮጵያ ህዝብ ነው እና ለጠቅላይ ሚኒስቴሩ ምንድነው ማድረግ ያለባቸው? እኔ እሳቸውን ልጠቁም የምችልበት ሁኔታ የለም። እሳቸው ሀገር መሪ ስለሆኑ እኔ ስለሚመሩ እሳቸው ምን ማድረግ እንዳለባቸው ስለሚያውቁ ምናልባት ለመላው የኢትዮጵያ ህዝብ ግን የተላለፈ ጥሪ ስለሆነ ድረሱልኝ። እኔ ያለሁበት ሁኔታ በጣም አደገኛ ነው። ሜዳ ላይ መውደቄ ነው። እኔ ለዚች ሀገር ውለታ ውያለሁ። እኔ ለዚች ሀገር የምትባልን ሀገር በአደባባይ ያሳቀች፣ ያስደሰተች፣ ያስፈነጠረች ሴት በእንደዚህ አይነት ተራ ወንበዴና ሌባ በአደባባይ ጭንቅላቷን ደፍታ በሚዲያ እንደዚህ ስትመጣ እንደ ማየት ውርደቴ። ትናንት እነ ቢቢሲ እነ አልጀዚራ እነ ሲኤን የዘገቡት ዛሬ ኢትዮጵያ ውስጥ በባሏ ተበላች፣ ኢትዮጵያ ውስጥ ፍትህ የለም ተብሎ ሲነገር ለእኛ ለኢትዮጵያውያን ውርደት፣ ለእኛ ለኢትዮጵያውያን ሞት። ስለዚህ ነገሮችን በዚህ መልኩ ነው የምናየው። ማንም እዚህ ቤት የምትገባ የዚህ ሀሳብ ተቃራኒ ቆም ተቀጥቀጠ ተሰድበ ተሞልጨ አስቀይም ይወረውራሉ አትምጣ እያሉ። ስለዚህ ምናልባት እንደያገባባችሁ ሀሳባችሁን ሎቭ የሚለው ከቅድም ጀምሮ እዚህ ቆይተሻል። እስኪ ሀሳብ ካለሽ ሀሳብሽን ቀጥይ፣ ከሌለሽ ደግሞ ወደ ሌሎች ሰዎች አልፋለሁ። ሰላም ባንቻው፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ ወዳጄ። እንዴት ነህ? ማን ነው? እኔ አንድ ነገር ማለት ነው በዚህ ጉዳይ አሁን አዳዲስ የተነሱ ሾች አሉ እና ይህን ነገር ከማረጉ ሰውየው ይች ልጅ ተበደል ካለችው ኦልሞስት 7 ዓመት 8 ዓመት በፊት በዛ ሰዓት ላይ ይህ ሰው ቼን ስለነበረ የራሳቸው ጊዜ ስለነበረ ብዙ ለፍታለች፣ ብዙ ጥራለች፣ ብዙ ነገር ሲያደርግ በሽምግልና ሁላ ሂዳለች። ይቺ ልጅ እንደተናገረችው ኢቨን እንኳን አማርኛ መናገር የጀመርኩት እዚህ ከመጣሁ ምንም ነገር ማውራት አልችልም። ይቺ ልጅ ምስኪን መሆኗን አውቁ አንደበቷን አሳስሮ በቤት ውስጥ ቁጭ አርጎ ይህን ሁላ ግፍ ሲሰራባት ወጥታ እንኳን እንዳትከስ የሞት ፍርድ ይዝትባት ነበር። ከቤቷ እንዳትንቀሳቀስ ከላይ ቼን ዘርግቶ እያንዳንዷን ንብረት እየሸጠ ወጥታ እንዳትጠይቅ ለሰው እንኳን እንዳትናገር ያስፈራራት ነበር። ይህም ሁሉ በደል ከሰራ በኋላ ነው ዛሬ ላይ ሁሉን ነገር ጨርሶ ሰው ድረስልኝ፣ የኢትዮጵያ ሕዝብ ድረስልኝ ብላ ስትወጣ በዛ ሰንሰለት ውስጥ ያሉ ሰዎች ተነካብን ብለው የሆነ ሀረግ ሊመዙ ይፈልጋል። በነገራችን ላይ እሷ እኮ እንጉዳይ ያደረገች፣ እሷም እኮ የምትመዘው ካርድ አላት። ከመሬት አልፈለገችም። እንደውም የሚጎላው እሷ ጋር ያለው ገመድ ነው የሚመዘዘው። ይህን ነገር ጥንቃቄ ቢያደርጉት ይሻላል። ሌባ ብሔርን አይወስንም፣ የትኛውንም ብሔር አይወክልም። ወንጀል ሲሰራ ማህበረሰቡን አማክሮ አይደለም የሚሰራ። ይህ ወንጀለኛ ነው፣ ሽፍታ ነው። ያገባትን የራሱን አካል የትዳሩን አጋር ንብረት በዚህ ነው ያክል ሽጦ ዘርፎ እንዲህ ካደረገ በኋላ መልሶ እንደዚህ አይነት ነገር አልተፈጸመም አልተደረገም ብሎ በኋላ የሚመጣ ወንድ ተብዬ በራሱ የዛችን ባለቤት ነው፣ የዛ ንብረት ተጠቃሚ ሴትም ልጅ ነች። ለሀገር የቆመች ነች። የሀገር ባንዲራ ከፍ ያደረገች ነች። እንደ ብሔር አይደለም እንደ ሀገር መሰላል ነች፣ ምሰሶ ነች። ሁለተኛ ሴትም ልጅ ነች። ለምን ትጠቀም? ሀገር እያላት ለሀገር በሰራች ላቧን ጠብ አድርጋ ያመጠችው በራሷ አካል በትዳር አጋሯ ይህን ያክል በደል ሲደርስበት ከቁስሉ ደግሞ በጣም የሚያመው በደሏን ሊሸፍኑ የሚፈልጉ ሰዎች ይህንን ሁሉ
በደል ተበድላ እንቧን እያዘረች የኢትዮጵያ ሕዝብ ይፍረደኝ ብላ ስትወጣ አይ አልተበደልሽም ብሎ የሚሳለቅባት አካል ከዚህ በላይ ግን ምን ያክል ህመም እንደሆነ ታውቃላችሁ? ህመሙ ከገንዘቡ በላይ የሚመዙት ካርድ ጥሩ አለ። እነሱ በዘር የሚመዙት ከሆነ ልጅቷ በራሷ እንጉዳይ አይደለችም። እኔ ኦሮሞ እንዳንድ ኢትዮጵያዊ ፍትህ ጠይቃለሁ። በሚመጡበት መንገድ ከሆነ በዘረጎቼን ከሆነ ከመሬት አልፈለገችም። ቤተሰብ አላት፣ ዘር አላት፣ ሀረግ አላት። ከሜዳ የተገኘች ልጅ አይደለች። ተበድላለች። የኢትዮጵያ ህዝብ ይስማ፣ ይፍረዳት። ህግ ይዞታል፣ በህግ ይለቅ። አይ ሌላ ነገር ምናምን ከተባለ እያንዳንዱ ከዛ በስተጀርባ ማን እንዳለ ባግራውንድ ይጠናል ያለ ሀቅ ነው የምንናገር። በስተጀርባ ማን እንዳለ ምን እንዳለ እሷ ብቻ አይደለችም። ከእሷ ሌላ ስንት የተጎዱ አካሎች አሉ። ዝም ያሉ ወደ ሚዲያ መውጣት ያቃታቸው የታፈኑ። እቺ ልጅ እንደ ትንሽ ቡቅናም ስላለ እንደ ደፍራ በሚዲያ ወጥች እንገልሻለን ሲሏት እንጂ ስንቶች አሉ ታፈነ። ይህን ለማለት ያክል ነው። ፖፑላሬ እመጣብሃለሁ፣ ችግር የለው። መልካም ጊዜ። ፖፑላሪቱ በፌስታል አሜሪካን ሀገሮች ገው ጥለውህ አንተ አሁን ዛሬ ስራ ሰጥተውት ራሱ ስራ ውስጥ ቁጭ ብለህ አንተ ሽንትህንና አርህን መቆጣጠር የማችል ጥንባታም ሽማግሌ እዚህ ጋር ምንም አሰራም። ሂድና እዛ ቢጤ ይፈልግ ለምጣ ጥንባታም ሽማግሌ። ወዳጆቼ ወንድማችን በደንብ አድርጎ በሚገባው ቋንቋ ሌሎች በጣም በርካቶቻችን በሚረዳን አይነት ቋንቋ ነው ነገሮችን የገለጸው። እቺ ልጅ ለኦሮሞ አይደለም የሮጠችው፣ ለትግሬው አይደለም የሮጠችው፣ ለቤኒሻንጉሉ፣ ለጉሙዙ፣ ለሐመሩ አይደለም የሮጠችው። ኢትዮጵያ በምትባል ሀገር ውስጥ ላሉ ብሔር ብሔረሰቦች እነዚህ ሁሉ ኢትዮጵያውያን ናቸውና ኢትዮጵያ ስለምትባል ሀገር ነው የኢትዮጵያን ባንዲራ ነው ያነሳል። ሁላችንን የሚያስማማ ሁላችንንም የሚወክል ማለት ሀገራችንን ነው ከፍ ያለ የሀገራችን ከፍታ ነው። ኢትዮጵያዊነትን የምናይባት ኢትዮጵያዊነትን በጣም አጎልታ ያሳየችን ብርቅዬና ውድ የሆነች የኢትዮጵያ ልጅ ነው። ስለዚህ ዛሬ ላይ የሚመጡ ጫጫታዎች ዛሬ ላይ እሷ ተበደልኩ ብላን ይመጣል። ምናልባት በደሉ በሱ በኩል የሚያደላ ከሆነ ለምን ቀደም ብሎ ይሄ ነገር አልሆነም? ወንድማችን እንዳለው ምናልባት የዛ ቼን ወይንም ደግሞ የዛ ሰንሰለት ወይንም ደግሞ የዛ ብረት ድስት ላሾች የነበሩ ሰዎች በአንድም በሌላም በኩል ምናልባት ብዙ ነው፣ መዘዙ በጣም ብዙ ነው። ምናልባት በቶች አካባቢም የተነሱ ነገሮች አሉ። ከማስተር ቸሬ ጋር ምናምን ተያይዞ ሽግልና ጋር ተያይዞ በጣም ብዙ ነገሮች ተነስተዋል። እነዚህን ሁሉ ነገሮች ሂደት እየወሰድን በሚዲያ እስከ መጨረሻው ምንሄድ ምናልባት በዚህ ሽምግልና ላይ ተቀምጠው የነበሩ ሰዎች ከባንክ እስከ ፍርድ ቤት ቼን ዘርግተው ልጅ ሀቋ እንዳይወጣ እንዲጋባ እንዲጨልምባት ሀቋ እንዲጋፈጥ ፍትህ እንዳታገኝ ያደረጉ ሁሉ እያንዳንዳቸው ማለት መሄድ ካለብን እስከ መጨረሻው መሄድ ይችላል። ስለዚህ አሁንም እያወራን ያለነው ስለ ብሔር አይደለም፣ ስለ ጎጥ አይደለም። ኢትዮጵያዊ ናት። የኢትዮጵያን ሕዝብ ነው የጠየቀች። ለኢትዮጵያ ሕዝብ ነው ጥሪዋን ያስተላለፈች። እንደ አንድ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ ፍትህ ለምትጠይቀው እህታችን እኛም ፍትህ እንድታገኝ ድምፅ ነው እየሆናት ያለ ነው። ከዛ ባሻገር ሌላ ሀሳብ ያላቸው ሰዎች የተወሰኑ ሰዎችን ሀሳብ ሰምታችሁ ትላንት እኛ ጋር የነበራት ዛሬ ጠዋት ዛሬ 12 ሰዓት ላይ ያ ከእንግሊዝ ሀገር መጥቶ ምናልባት በተለያየ ሀገር አውሮፓ፣ ጀርመን፣ ፈረንሳይ ምናምን የምትኖሩ ሰዎች ይሄ የስደተኝነት ጥያቄ ወዘተ ምናምን በሚባል ደረጃ የረዳችሁ የደገፋችሁ ሰዎች፣ አቅጣጫ የጠቆማችሁ ሰዎች፣ እሱን የምትከተሉ ሰዎች እዚህ ጋር መታችሁ ምናልባት የሆነ ሌላ አጀንዳ ለማስቀየር እሳቤ ይዛችሁ የመጣችሁ ሰዎች ማንም አያዳምጣችሁ። እኔ ስለማልሰማችሁ እኔ ቤት ብትመጡ እቦልካችኋለሁ፣ አስቀይማችኋለሁ። በዛ ደረጃ ነው ልካችሁ ነገር የማወርዳችሁ እና እኔ ቤት ባትመጡና ባትዋረዱ የተሻለ ነው እላለሁ። ሁላችሁም ግን እዚህ ጋር ያላችሁ ገለቴ ቡርቃ እኔም ገለቴ ቡርቃ ነኝ። ምናልባት ሌሎች ቀደመታችን አንድ የገለጸችው ነገር አለ። ሌላ 10,000 ገለቶች አሉ። ሌላ ሴቶቻችን አቢዩዝ እየተደረጉ
ቤት እንዳሉ የሚያሳይ እውነታ ነው። የገለቴ ወደ ፊት ለፊት መምጣት የሌሎች እህቶቻችን ዕጣ ፋንታ ነው ብዬ ነው ማስበው እና ሁላችሁም ኢትዮጵያውያን ምናልባት የጋራ ሀብታችን ናት፣ የጋራ እህታችን ናት፣ የጋራ አንድነታችን ናት። እዚህ የጋራ እህታችን በሆነችው የጋራ አንድነታችን በሆነችው ገለቴ ቡርቃ ላይ ድምፅ ለመሆን ህግ ፍትህ እንዲሰጣት ፍትህ መጠየቃችን ፍትሃዊ ነው ብዬ ስለማስብ በዚህ ጉዳይ ላይ ምናልባት እንነጋገራለን ብዬ አስባለሁ። ሌሎችም ርቀቶች መሄድ ይቻላል። ሌሎችም ምናልባት ነገ ከነገ ወዲያ ምናልባት የሚመጡ ሀሳቦች ከዚሁ ጋር ተያይዞ ይህንን የቀመሱ የበሉ ገንዘብ ያሸሹ ንብረቷን እንዲሸጥ ያደረጉ ሌላም ወንጀሎችን በዚህ ላይ የፈጸሙ ጉዳዩ ጸቡ ከኢትዮጵያ ሕዝብ ጋር ስለሆነ ጸቡ ከኢትዮጵያ ሕዝብ ጋር ከዳኞች ጋር አይደለም፣ ከፍርድ ቤት ጋር አይደለም፣ ከባንኮች ጋር አይደለም። ጸቡ ከኢትዮጵያ ሕዝብና ምናልባት ጉዳዩ ወደ ጠቅላይ ሚኒስትር ስለተመራ ስለዚህ ጠቅላይ ሚኒስትሩ ሊወስኑ የሚችሉ ውሳኔዎች ይኖራሉ። ያው በህግ ጥላ ስር ነው እስካሁን ድረስ ያለው። ስለዚህ በህግ እንደተያዘ የሚያሳዩ መረጃዎች አሉ። እሱንም ለማደባበስ አይ አልተያዘም ምናምን ፊልም ነው፣ አይ እሱ እኮ የህንድ አክተር ነው ምናምን ያሉንም ሰዎች አሉ። እኛ ቂልና ሞኝ አይደለንም። ይሄንን የእናንተን ቆሻሻ የሆነ አስተሳሰብና አጀንዳ ተቀብለን የምናስተጋባ ሰዎች ስላልሆን እስከ መጨረሻ ያለንን ሀሳብ እንቀጥላለን። ለእህታችን ድምፅ መሆንን እንቀጥልበታለን። ያለኝ ሀሳብ ይህ ነው። ሌሎች ምናልባት ሀሳብ ካላችሁ ሀሳባችሁ መቀጠል ትችላላችሁ። ይኸውልህ ባንጃው፣ አሁን የተናገርከው ልጄ ሁሉንም ነገር ትክክል ነው፣ እውነትም ተናግረሃለኝ። ግን ይቺ ልጅ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አፋር ነኝ ብላ አይደለም ያለችው። አሁን ይፍረዱኝ ያለችው እኮ የኢትዮጵያ ሕዝብ ይፍረድኝ፣ እኔ ለሀገሬ ነው የሮጥኩት ነው ያለችው። ለሀገሬ ነው ያለችው። ለኦሮሞ ሕዝብ፣ ለትግራይ ሕዝብ፣ ለአማራ ሕዝብ አላለችም። ለሀገሬ ነው የለፋሁት፣ ለሀገሬ ነው የደከምኩት ነው ያለችው። አይ ይኸውልሽ እህታችን ምንድን ነው መሰለሽ አይ ቲንክ ይኸውልሽ እቺ ልጅ እስካሁን ድረስ ያላት አቋም የኢትዮጵያዊነት አቋም እስካሁን ድረስ ብሔሯን የጠራችበት የመጣችበትን አካባቢ ጠቅሳለች። ኮፈሌ አካባቢ ነው ተወልዳ ያደገችው። ኮፈሌም በጣም ወጣ ያለች ሰፈር መንደር ውስጥ ነው ተወልዳ ያደገችው። አሁን ጉዳዩን ወደ ብሔር ወስደው ሌላ አይነት አጀንዳ የሚያስይዙት ብሔር ስላለ ጠዋት ያወራው ስለ ብሔር አውቆ በብሔር አመጣው። እሷ ግን በብሔር አይደለም እኮ እንትን ያለችው የኢትዮጵያዊ ነኝ ነው ያለችው። በፊትም ስትሮጥ ኢትዮጵያዊ ነኝ ነው ያለችው። አሁንም ኢትዮጵያዊ ነኝ ነው ያለችው። የኢትዮጵያዊ ሕዝብ ይፍረደኝ ነው ያለችው እንጂ ይፍረደኝ ወይ የአማራ ሕዝብ ይፍረደኝ ወይ የሲዳሞ ሕዝብ ይፍረደኝ አላለችም። የኢትዮጵያ ሕዝብ ይፍረደኝ። አውቀው ሆን ብሎ አጀንዳ ለመቀየር ወይም እርስ በርሳችንን ለማጋጨት እንዲህ አደረገ እንዲሰራ ብለን እንድንጋጭ የሚያደርጉት ፕሮፓጋንዳ ነው። ይህንን እኛ ተጠንቀቅ አድርገን ያዝ አድርገን ብንዘው በጣም ቀበል በጣም ሲምፕል ነው። ለምን እቺ ልጅ ኢትዮጵያዊ አለች ብለው ለምን እሷንን አይጠይቋት? አንቺ እኮ እንደዚህ ሀገር ነሽ እንደዚህ ለምን አይሉማ አደፍረው። ምክንያቱም ከመጀመሪያው እስከ መጨረሻውም የተናገረችው ኢትዮጵያዊ ነኝ ያለቻቸው ደፍሮ አይጠይቋት። ሆን ብለው እኛንን ለማሳሳት ልጆቻችንን መጥፎ ነገር ለማካሄድ አይ እሷ እንደዚህ ነች፣ አማራው ነው እንዲያደረጋት፣ ጉራጌው ነው እንዲያደረጋት፣ ህዝቡን እንዲህ ለማድረግ ነው፣ ለመከፋፈል ነው። የብሔር አጀንዳ ይዘው የመጡት ሀሳብ ለማስቀየር ነው። እኛ በጣም ገብቶናል፣ እኛ ይገባናል። እኔ እዚህ ሚዲያ ላይ ቆየው ሰው ምን አይነት አጀንዳ ይዞ እንደሚመጣ ምን ለማስቀየር እና ምን አስበው እንደሆነ በደንብ ማስበው ሚዲያ ላይ ቆየው ስለሆንኩኝ እንዲህ በቀላሉ ምናልባት ሰው አይደለሁም። ወይ አያ
ከቅድም ጀምሬ ከታችሁኝ እያዳመጥኳችሁ ነበር። ከታችሁኝ እያዳመጥኳችሁ ነበር እና ብዙ ቤትም ያለው አስተያየት ጥቃት ሲደርስ በወንድም ሆነ በሴት ልጅ ጥቃት ሲደርስ እውቀታችን ዘረኝነት ላይ እውቀታችን ከፍ ያለ ነው። በጣም ሌላን እይታ ማየት አንችልም። ሌላ ነገር ሊሆን ይችላል ወይ ያቺ ህፃኗ ባህር ዳር ምናምን የተደፈረችው ህፃን በዛ ደረጃ ያ ነገር ሲሆን ሁላችንም ነው ድምፅ የሆነ። ምክንያቱም ጥቃት ስለሆነ የዘረኝነት ጉዳይ አይደለም። የተሰራው እዛ ጋር ጥቃት ነው። ያን ጥቃት ሁላችንም እኛን አይወክልም ብለን ሁላችንም በአንድነት ድምፅ ሆነን ኢቨን በቅርብ ጊዜ የሆነ ኩላሊቱን ለሴት ልጅ ሰጥቶ እንዲሆኛሉ ምናምን ሲል እኮ ሁሉም ሰው ነው በአንድነት ሆ ያለው። ምክንያቱም ጥቃት ነው እና እቺ ልጅም የሀገር ልጅ ናት። እንደው እኛ ምንም ያልሰራን እሷ እንደዚህ ሀገር ብዙ ዋጋ የከፈለች ኢትዮጵያ ብለን ስንጠራ እኮ የሆነ ኢትዮጵያ ስዕል ወይም ደግሞ ህንፃ አይደለም እዛ ጋ ያለው። ኢትዮጵያ ሲባል ለኢትዮጵያ የለፋ ሁሉ ኢትዮጵያዊ ነው አይደለም። የለፋ ያለፋም ኢትዮጵያዊ ነኝ ብሎ ራሱን እየጠራ ነው። ስለዚህ ለኢትዮጵያ የለፋች ሴት እንዲሆኛለሁ ብላበትን በሁሉም በሚወክል ሚዲያ ወጣ የወጣችው ሚዲያ ሁሉንም በሚወክል ሚዲያ ላይ ነው ወጣ እንዲደረሰብኝ ሲል ሁሉም ሰው አብሯት ያን ነገር ሊቃወምም ሆነ ያለው ነገር ሊረዳ የሚገባው እንጂ ወደ ዘረኝነት ወስደን ይህን ነገር ለማዳፈር መሞከራችን ላይክ ያለን እውቀት እቺ ብቻ መሆኑ በቃ ዘረኝነት ላይ ያለን ፎከስ ያለን ጉልበት በጣም የሚገርም ነው እና ያሳዝናል። በወንድም ሆነ በሴት ጥቃት ሲደርስ ለምንድን ነው እጅ ለእጅ ማንሆነው? ለምንድን ነው አንድ ለምን ወደ ሌላ መንገድ እንወስዳለን? ለምን የተሻለ ነገር ማሰብ እንዳቃተን አላውቅም። ምክንያቱም ሁሌም ምንም ነገር ይፈጠር እስኪ ኢትዮጵያ ውስጥ ምንም አጀንዳው ወደዚህ ነው እና በአንድነት ነገሮችን ብንቃወም እች ልጅ ለፍታለች። የለፋች መልፋቷን እኮ በሆነ ኢትዮጵያ ነው የሚያውቀው፣ ይሄ አገር የሚያውቀው ነገር ነው። እሺ ለፋበትን አላገኘውም ብላ ይሄ ነገር ላይ ጋውን ትዳርን ራሱ አታክ ያደርጋል። ብዙ ባለ ንብረቶች እኮ ላያገቡ ነው። አግብተው ደግሞ ያገቡትን ባልና ወይ ሚስት ላያምኑ እኮ ነው። አስባችሁ ትዳር እኮ እየተንሸራሸረ ሊሄድ ነው ወደፊት ማለት ነው። ሰው ላያገባ ነው ንብረቱን እየፈራ ትወስድብኛለች ይሆን ይወስድብኛል የሚለው ነገር ትዳር ውስጥ እምነት እንዳይኖር፣ ሚስት ባሏን አምና የሆነ ነገር እንዳታረግ፣ ባል ሚስቱን አምኖ ውክልና እንዳይሰጥ ላይ አብሮ መሆናችን ራሱ እንዲያጠራጥርን እያደረገን ነው። ምክንያቱም ሰው አብሮ ሲኖር የሆነ ነገር ያፈራል። አብሮ ለመኖር ብዙ ነገር ይደረጋል። ልጅ ብቻ አይደለም። እንደዚህ አይነት ነገር ያሉትን ክፍተት እንትን ለማድረግ መሞከር አለብን እንጂ በዚህ ደረጃ ወደ ዘረኝነት ወስደን እርስ በርስ ሌላ ጦርነት መፍጠራችን እዚህ ይጥላል። ሁላችን አዋቂ ነን። እዚህ ኢትዮጵያኖች ደግሞ በቃ በመጥፎ ነገር በጣም እውቅ ነን። መልካም ነገርን ግን ማየት አቅቶናል እና ፕሊስ በቃ ሰፖርት እንደራረግ። ወንድ ልጅም ሲጠቃ ሴት ልጅም ስትጠቃ እኔ የዋያን ኤክስፕሌን ማድረግ የፈለግኩት ጀምሮ እሷ በሚዲያ ወጥታ ተናገረችበት ሰዓት ጀምሮ እኔ እንደ አንድ ኢትዮጵያዊ ጥሪ ነው የተደረገ። እኔ አቢውስ ተደርግ ያለው ለኢትዮጵያ ሕዝብ እኔ ኢትዮጵያዊ ነኝ። ኢትዮጵያዊ ሆኜ ተወልጄ ኢትዮጵያዊ ሆኜ ነው ብላ ያለች ናት። ኢትዮጵያዊ ማንም ሰው የመጣበት የራሱ ሆነ ማለት ግን እሷ እንደ ኢትዮጵያ የቆመች ሴት አቋሟም እንደ ኢትዮጵያ ያነሳችውን ባንዲራ እንደ ኢትዮጵያ የሰራችውን ስራ እንደ ኢትዮጵያ ስለዚህ እንደ ኢትዮጵያ ህዝብ ነው የጠየቀው። ስለዚህ የዛ ህዝብ አንዱ አካል ስለሆንኩኝ በደል ደርሶብኛል ብላ ባለችበት ላይ በደሏ የተበደለችው በደል ለበደሏ ምላሽ እንዲሰጣት ፍትህ እንድታገኝ የመጠየቅ ግዴታ ስላለብኝ እንደ አንድ ኢትዮጵያዊ ነው እየጠየቁ የብሔር እንትን ውስጥ ወስዶ ለመክተት የሚያስቡ ሰዎች አሳንሰው ነገሮችን በጣም የሆነ ልክ እንደ ካሮት አይኖሯቸው የቀጨሉ ሰዎች የሆነ ነገሮች ወስደው አሁን ከዛሬ ጠዋት ጀምሮ ዛሬ ጠዋት አንድ እንግሊዝ ሀገር የሚኖር ወንድሙ ነኝ ብሎ የሚል ሰው አንድ ሰው መጥቶ እሱ የሰጣቸውን አጀንዳ ዜጋ መጥተው ለማደናበርና አጀንዳ ለማስቀየር የታሰበ የታቀደ ነገር ነው። ስለዚህ ይህ አጀንዳ በደንብ ገብቶናል። እኛ እዚህ ሚዲያ ላይ ቆየ ነው በጣም ፍርድ ቤት ታዲያ ከምን አንግል አይቶ ነው የወሰነበት? የፍርድ ቤት ውሳኔ ምን ነበር? የፍርድ ቤት ውሳኔ ምን ነበር? በሷ ጉዳይ እሱ ሊድና እዛ ፍርድ ቤት ጠይቅ ማለት በጣም የሚገራርም ሰው እኮ ነው ያለው። እግዚአብሔርን በጣም የሚገራርም ፍርድ ቤት ጠይቅ። ፍርድ ቤት አለ ብቻቸው የሚያስቡ ያለ ነው። በጣም የሚገራርም
ላይክ ደግሞ ፍርድ ቤቱን ልደታን እዚህ ልደታ ፍርድ ቤትን እዚህ ያደረገው እንዴ? እኔ የምልህ አንዳንድ ነገሮች ሌላ መረጃዎች ይወጡ ነበረ። ቅድም ይሄ ወንድም ነኝ ባዩ ከለውጡ በፊት የወጣ ነው። ደህንነት ነበረ፣ ፍጉር ነበር አዲስ አበባ ከተማ ውስጥ። ይሄ ላዳ ሹፌር ባላ ራሱ ገለቴ ባል ፍጉር ነው አዲስ አበባ ውስጥ ማለት ላዳ መኪና እየነዳ ነው የሚሰራው ስራው። ገብተዋል። እኚህ ሰዎች በጣም ወንድምየውም በጣም የረቀቀ መሆኑ በንግግሩ ራሱ ያስታውቃል። የሚናገረው ንግግር እዚህ ፍርድ ቤት እኮ የፈረደላት ቢያንስ 50 በትንሹ እንኳን 50 ግማሹ እንኳን የሚፈረድላት 50 ሚሊዮን ይሆናል። ቤቱ ራሱ ግማሹን ብትወስድ ማለት 10 ቤት ገብቷል። ሰው አየህ፣ አንተ በጣም ትንሽ ሰው ይሄ አንተ ላይ ኢትዮጵያኖች ቤት ስለሆነ እዛው ሄደህ መንደርህ ላይ ገባ። እዛ መንደርህ ላይ ደመልክበት እዛ ሄደህ አውራ ማራ ባንጃው የገረመኝ ደግሞ እኮ ያ ሰውዬ የወጣው ማለት ነው። እኔ ላይ ሰፖርት እያረኩት እየኖረ ያለው እስካሁን ድረስ ምናምን አያፍርም እንዴ? ላዳ እየነዳ ነው እስካሁን ድረስ። ያው ንብረቱን በሙሉ አሽቶ ላዳ ሊያስመስ ይችላል። ግን ይሄ ሰው ቢያንስ ግማሽ ብር እንኳን ፍርድ ቤቱ ግማሽ ንብረት ቢወስንለት ቢያንስ ግማሹን ቢወስንለት እንኳን ፍርድ ቤት ከወሰነለት 50 ሚሊዮን ብር በትንሹ ላዳ ይነዳል ማለት ነው። 50 ሚሊዮን ብር ነው። ገብተዋል። በዛ ላይ ደግሞ ይሄ ሰውዬ የራሱ ንብረት ነው ያፈል። ሁለት ነገር እየተናገራል፣ እየቀላቀለ ነው የሚናገረው። የሰውዬ ያለው ንብረት አሁን ራሱ ጥሮ ነው ያመጣ ይላል። እግዚአብሔር ምስክሬ ነው ብለን አንድ ላዳ ሚሊዮን የሚሰራ ሰው 20 ዓመት አዲስ ላዳ አሮጌ ያለች አዲስ ላዳ ቢሰራ ብትገዛ በ20 ዓመት አንድ ላዳ ነው የምትገዛው። ቤትስ መኪና አይደለም፣ ቤት አይደለም። አንድ ላዳ ወይ ደግሞ አንድ ኮንዶሚኒየም የሚገዛ እናውቀዋለን። ላዳ 18 እንደሚሰራ ገብተዋል። ወንድምየው ባይ ራሱ በጣም የሆነ ራሱን በጣፈጥ አንደበት ለምን መሰለ ደጁ ከላይ ያለችው ታችን ምን አለች መሰለህ? እናትየው ሲኖሩ የነበሩት 22 ማዞሪያ አዋራ ይቦልባል። ገብቷል። ይሄ አሁን እንግሊዝ ሀገር ላይ ወጥቻለሁ የሚለው ልጅ ያኔ ላይ ኢትዮጵያ ነበር። ስለዚህ በገለቴ ገንዘብ ነው ከገለቴ ጋር ወንድምየው ከተጋባ በኋላ ነው በገለቴ ገንዘብ ነው እንግሊዝ ሀገር የሚኖረው ገብቷል። ስለዚህ ቼኑ የተያያዘ ነው ገባ። አሁን ቼኑ ሰንሰለቱ ከወንድሞቹ ጋር ከዘመዶቹ ጋር ይህንን ትርፋት ሳንቲም የበሉ የቀማመሱ የደረሳቸው ሰዎች ምናምን እነሱ ሰዎች ናቸው እየወጡ እየጮሁ ያለ እኮ ከህግ ባለሙያዎች አንስቶ ማለት ነው። መንግስት ይህን ነገር አሁን ምንድን ነው በደንብ አድርጎ ሊሰራበት ይገባል። ምክንያቱም ብር አሽቶ ሊሆን ይችላል፣ ከሀገር ራሱ ንብረት አሽቶ ሊሆን ይችላል። እንዳለ እያንዳንዱ ነገር በሌላ ሰው ስም አድርጎ ሊሆን ይችላል። ገለቴ አይደለም 10 ዓመት ሮጣ አይደለም ሰው 2 ዓመት ከሮጠ እኮ ምን እንደሚይዝ እናውቀዋል። እጁ ላይ በእውነት ነው ምን እንደሚይዝ እናውቀዋል። ገብተዋል። ይህን ሲወስዱ የነበሩት ይህን ጉዳይ ያሉት ፖሊሶች ራሱ ሊመረመሩ ይገባል። በደንብ ሊጣራ ይገባል ጉዳያቸው። ምንድነው መሰለህ ደጁ አሁን የፍትህ ስርዓቱ ላይ ራሱ የፍትህ ስርዓቱ ላይ ጥያቄ ሲነሳ የፍትህ ስርዓቱ ራሱ እንዲፈትሽ ጥሩ አጋጣሚ እየፈጠረ በጣም ገብቷል። አሁን የፍትህ ስርዓቱ ላይ እቺ ልጅ ተራ ሴት አለ ተራ ዝም ብላ ተራ ቦዘኔ ምናምን ነገር ወይ ነጋዴ ወይ ሽንኩርት ነጋዴ ወይ ጤፍ ነጋዴ ምናምን አይደለም። እቺ ሴት በጣም ፌመስ ፊገር ናት። ገብቷል። በሀገር ደረጃ የምትታወቅ ኢትዮጵያ ብቻ ሳትሆን ዓለም የሚያውቃት አልጀዚራ እነ ቢቢሲ በጣም ትልልቅ ሚዲያዎች ሲዘግቡላት የነበሩ ትልቅ ሴት ናት። ሁሉም ማለት ዓለም ማህደር ውስጥ የተቀመጠች ሴት። ስለዚህ እቺ ሴት ነው ገብቷል። እቺ ሴት ናት በዚህ ደረጃ ላይ እንደዚህ ቢውስ ተደርጋ ማለት ምስኪንነቷንና የዋህነቷን የመጣችበት መንገድ አማርኛ ቋንቋ ከእሱ ጋር ከተጋባው በኋላ ነው የለመድኩት ብላ ነው ያለችው። ምንም የምታውቀው ነገር የለም። ከስራዋ ወደ ቤቷ ነው፣ ከቤቷ ወደ ቤተ ክርስቲያን። ስለዚህ ማለት በጣም እጅግ ማለት ትዳር የሚለውን ቃል ስታስበው በቃ ትዳር ማለት ትክክለኛ ትዳር ማለት የገለቴና አሁን ይሄ የበዘበዛት ሌባ ባሏል በቃ ይሁን የኔ የምትለውን ነገር እኔና እሱ ምን ልዩነት አለን ብላ በእምነት ያደረገችው ነገር በእምነት ነው ያደረገችው። ምንጣብልጥማ ብትሆን ኖሮ ግማሽ ውክልና ነበር የምትሰጠው፣ ሙሉ አትሰጠውም ነበር። ገብቷል። ግን ማመኗ ትዳሬ ነው በቃ እሱ ማለት እኔ ነኝ እኔ ማለት እሱ ምን ብላ ስለምታምን
በቃ ትክክለኛ የትዳር መንፈስ ውስጧ ስላለ እምነት ስላላት ይህን ያደረገ። ስለዚህ ተካለች፣ ክደት ነው የደረሰባት፣ ገብቷል። በደል ነው የደረሰባት። እንደ ሀገር ነው የተጨቆነች፣ እንደ ሀገር ነው የተገፋችው፣ ገብቷል። ስለዚህ ትናንትና በዓለም አደባባይ ላይ ብቻዋን ነው ኢትዮጵያን ብቻዋን ነው ኢትዮጵያ ሰንደቅ ዓላማ ያነሳል። ብቻዋን ነው ለዛች ሀገር ተደፍታ ስታለቅስ የነበረ እግሯ ከእግሯ ላይ ውሃ ሲቀዳ ነው። ገንዘቡን እናስቡ ጎበዝ፣ ስለ ሀገር ነው ያንን ሁሉ ዋጋ ይከፍላል። ስለዚህ ያ በሆነበት ሀገር ላይ ያ ሁሉ ሚዲያ በጣም እጅግ የሚያስፈሩ ግዙፍ የተባሉ ሚዲያዎች እሷ ዓለም አቀፉ ላይ ያን ስታሸንፍ የኢትዮጵያን ባንዲራ ከፍ ስታረግ እንደዛ ስትፈነድቅ በጣም ትልልቅ ሚዲያዎች አብረዋት ነበር። ዛሬ ኢትዮጵያ ውስጥ በገዛ ባሏ ተዘርፋ ኢትዮጵያ ውስጥ የኢትዮጵያ መንግስት ፍትህ አጣለ ሲልሽ ተብሎ ሲሰማ ለእኛ ውርደት አይደለም? ለኢትዮጵያን ውርደት እኮ ነው የሞተው። ለእኛ ሞት እኮ አሁን ትሰማለህ እና አልጀዚራ እና ቢቢሲ ምናምን ይዘግቡታል ይዘገባል። ስለዚህ ፍትህ ስርዓቱ ላይ ራሱ ጥያቄ እንዲነሳ ማለት ዓለም በኢትዮጵያ ምን ውስጥ ነው ያለ እንደዚህ አይነት ፊገር የሆኑ አንተ እንደዚህ አይነት ሰዎችን ከማክበር አንስተህ ልትፈራቸው ይገባል። ፈርታቸው ልትኖር ይገባል። መንገድ ላይ እንኳን በመኪና ስታገኝ መኪና አቁመህ ገብቷል። ፈርታቸው ከክብር አልፈህ ማለት ፈርተህ ነው ልትኖርብህ ይገባል። ገብቷል። ፈርተህ ነው ልትኖርብህ ይገባል። ሌላ ናቸው የህግ አካል የሚያቀላቅሉት ታዋቂ ሰዎች ናቸው። ለምንድን ነው እቺ ልጅ እኮ ምን አለች? እኔ ከሀገሬ እንደወጣ ነው የሚፈልገው። እኔ ከሀገሬ መውጣት አለ። እኔ ስወለድም ኢትዮጵያዊ ነኝ፣ ስሞትም ኢትዮጵያዊ ነኝ አለች። በቃ አለቀ። መውጣት አልፈልግም እንጂ እቺ ላይ ብትወጣ በሄሊኮፕተር ትታጀባለች። እቹ ዓለም ላይ እጅ ላይ ያለው ወርቅ እንደ መዳብ ይቆጠራል። ጉዳዩ እኛ ሀገር ላይ ስለሆነ ነው እንዲያቀለን ያየ። እቺ ልጅ እኮ ነገር ብትወጣ በሄሊኮፕተር ነው የምልህ፣ በሄሊኮፕተር ታጅባ ቤቷ እስከምትገባ ደርሳ እስከምትመጣ በጣም እንክብካቤ ተደርጎላት አሁን ኢትዮጵያ ውስጥ ለ7 ዓመታት ከዛም በላይ ያፈራችው ንብረት ተበልታ በአንድ ዓመት ውስጥ ታመጣዋለች። በአንድ ዓመት ሚሊዮነር ትሆናለች። እነዚህ ፈን ዩኬ ላይ እንዴት ነው ተከብረው ዘና ብለው የሚኖሩት? ሀገራቸውን ሳልፈው ሸጠው ማለት ነው፣ ስማቸውን ሸጠው ለሌላ ሀገር ሲሮጡ ምን ያህል ክብር ሊያላቸው። እቺ ሴት እኮ እድሜዋን ለሀገሯ መስዋዕት አደረገች፣ ያለ አንድ ልጅ ሳይኖራት እየለፋች ማለት ነው። ይሄ ያሳዝናል። ልጅም እንዳይኖራት ያደረገው ወይ ኬኔን እየወሰደ ይሆናል። ተንኮለኛ ፕሮግራሙን ያየው ሴፉ ላይ ነው እና ምን አለ መሰለህ ሴፉ በጣም ከባድ ጨዋታ የተጫወተው ምንድን ነው ያደረገው? ገባ ኢንተርቪው ያረጋት ነበር እና ኢንተርቪው ሲያረጋት ገባ ሌላም አካል ቢኖር እንዴት ነው ከሌላ ሰው መማር ያልቻላችሁት ምናምን ነው የሚለው። ግን በጣም የሚገርም እግሯ የቆሰለ እግሯን እና የቆሰለ እግሯን ሁሉ አሳይተዋል። እንደገና ጉልበቷ ደቦታ ደም ሲመጠጥ ገባ። ሴፉ በጣም ትልቅ ሰው ነው። ሴፉን ያየው እኔ አሁን አልሰማውም ነበር። በጣም ይገርማል። እና ልክ ሴፉ ሲለቀው ወዲያው አየሁት እና በጣም ያሳፍራል። ገባ በጣም እና በጣም እኔ በጣም የገረመኝ ደግሞ ዩኬ ውስጥ የሚኖር አንድ የእህቷ ባል ነው ወይ የልጁ አጎት አለ እና ቪዲዮ ሰርቷል። መርማሪ ነኝ ምናምን የሚል እና እሱ አሁን በጣም ገባ ልጁን ላይክ ብዙ አርጎ እያቀረበ በጣም የገረመኝ ይሄ ነገር እሱ ምንድን ነው መሰለህ? ይኸውልህ እሱ ምንድን ነው መሰለህ? እሱ ማለት የዚህ አሁን ማለት ገለቴ ቡርቃን በደላት የተባለው የቀድሞ ባለቤቷ የእሷ ወንድም ከመጋባታቸው በፊት ከመጋባታቸው ቀደም ብሎ የቀድሞ የቡርቃ ባለቤቷ ወይም ሀገር ያለ ወንድሟ እናቱ 22 ዓመት ሆና ነበረ።
ደሳሳ በሆነች ጎጆ በጣም እጅግ በወረደ እቤት ውስጥ ነበር የሚኖሩ። ችግር የለውም። የኔም እናት የሌሎቻችንም እናቶች በዚህ ደረጃ ነበሩ። ግን ከዛ በጣም እጅግ ከወረደ በጣም እጅግ ከወደቀ ቤት ውስጥ አምጥታ ማንኪያም ሹካም ይዛችሁ እንዳትመጡላ የልጇን የባሏን እናት በዚህ ደረጃ ላይ አምጥታ መንግስት የሰጣት ቤት ውስጥ አስቀምጣ ያንን ቤት እንደገና ድጋሚ ለእናቱ በ200,000 ብር አዙሮ መሸጥ ማለት ምንድን ነው? ጠላትነት ነው ማለት የምን ጠላትነት? ምንድን ነው እንዲያደረገች? ምን አረገች? ይህ ምንድን ነው? ውንብድና ነው። አልሸጠውም። ቤንጃ አልሸጠውም። አዘዋወረላቸው። ቤንጃ እንዴት ነህ? ወረፋ እንደምጣባት እያወራ ነው። አይ ዝም ብለህ ስታወራ ታዲያ አንተ እውነት እሷ ባለችው ዝም ብለህ ናውጣ በቃ ቅማላ እና እዛ ቤትን ክፈትና ቤት ላይ አውራ ለማኝ የለማኝ እና ምንድነው ለማለት የፈለኩት እንደዚህ አይነት ማለት ውንብድናና ሌብነት እኔ በጣም ነው የሚያሳዝን። ማለት በዚህ ደረጃ ማለት እኔ አቅፌ የምተኛት ሴት እሱን ሄደህ ለእናትህ ንገራት። ቅማላ ናውጣ ብሎ ትደረጋለህ። ቅማላ ስለዚህ እኔ አቅፌ የምተኛትን ሚስቴን ወደፊት የልጆቼ እናት ልትሆን የምትችልን እንስት ችግር የለውም። ምናልባት እናቶቻችንን እኮ ምናልባት እቺ ልጅ እኮ እሱ ስላለ አይደለም እሷ ፈቃደኛ ሆና እሷ ውስጧ ንጹህ ስለሆነ እኮ ነው አይደለም። አይ እናታችን እዚህ ጋር መጥተው ይረፉያል። ያንን ቤት ነው እንግዲህ ወደ እናቱ ያዘዋወረላት። ስለዚህ ህግ አለ፣ የህግ ሂደት አለ፣ ፍትህ አለ። በፍትህ ውስጥ ፍትህ ተዛብቷል። እሱ ትናንትና ይህንን ነገር ሲያደርግ ከእሷ ጋር ሲጋባ ምንድን ነበረ ስራው? የስራ ሂደቱ ምንድን ነበር? እውነት ላዳ ብቻ ነበር የሚሾፍረው ወይስ በጣም ቼን አለው? ከህግ ሰዎች ጋር ከመንግስት አካላቶች ጋር ቼን ዘርግቶ ነው ይህንን ነገር ያለው እንጂ ብቻውን ሆኖ አይደለም። እችን ሀገር የሆነች ሴት እችን በጣም የኢትዮጵያ ታላቅ የሆነች እንስት እሱ ብቻውን አይደለም ይህንን ነገር ያለው። በ7 ዓመት ሙሉ ወጣ ወርዳ ፍትሃታ በዚህ ደረጃ ላይ መንገላታቷና መሰቃየቷ እሱ ብቻውን አይደለም። ስለዚህ በዚህ ጉዳይ ላይ የተሳተፉ ሰዎች፣ በዚህ ጉዳይ ላይ እጃቸው ያለባቸው ሰዎች እነማን እንደሆኑ በጊዜ ሂደት ውስጥ የምናየው ነገር ይሆናል። አሁንም እያየን ነው። እያየን ነው። ማለት አሁን እንግሊዝ ሀገር ነው የምኖረው የሚለው ወንድም ነው ተብዬው የሚያወራውን ነገር እየሰሙ። ስለዚህ ነገሮች በዚህ ደረጃ እየሄዱ ስለሆነ እንግዲህ ምናልባት በሂደት ውስጥ ሁሉን ነገር የምናየው ነገር ስለሚሆን እስቲ ምናልባት ሁላችሁም በየአመጣጣችሁ ሀሳባችሁ ትቀጥሉ ደስ ይላል። ሰብሊ እሺ። እና እኔ ልጨርስልህ ወንድሜ፣ የዋነቷ ነው ሆፕ ነው ሀብ ዘሸዋ የምትባል የእውነት ምን መሰለክ ኮሜንታተር እስከ ዛሬ ለምን አልወጣችም? እስከ ዛሬ እኮ በአካባቢው ያላሉ ሰዎች ሁሉ ተናግራለች። ለታዋቂ አርቲስቶች፣ ለጓደኞቿ በህግም የሚካሄደውን ደረጃ ድረስ ሄዳለች እኮ የሚካሄደውን ደረጃ ድረስ። ከአሁን በኋላ ግን ህዝብና መንግስት ይዳኝ ነው ያለችው። ትክክል ናት እኮ በቃ አልቻልኩም፣ ከአቅሜ በላይ ነው፣ በቃ እስከ ዛሬ አልቻልኩም፣ ግን ከአቅሜ በላይ ነው ብላ መምጣቱ ምንም እንትን ማለት አይደለም። እና የዋናት በየዋነት ተበልታለች። እግዚአብሔር ሀቋን ይመልስላት። ማንም ደግሞ ማንም የሰውን ሀቅ በልቶ ትክክለኛ ህይወት የሚኖር የለም እና እግዚአብሔር አምላክ ሀቋን ይመልስላት። አሁን የገባሽው ሚውታል ስትገቡ ሚውት አድርጉ። ሰው እያወራ ነው። ሰው እያወራ በጨዋ ደም ሚውት አድርጋችሁ ከዛ በኋላ አዳምጣችሁ ከዛ ሀሳብ ትሰጣላችሁ እና እስኪ ሰብሊ ሲቀጥል እኔ ኢንተርቪው ሰላም ለሁላችሁ፣ አጠቃላይ ሰላም ናችሁ። ኢንተርቪውን ላይፍ ላይ የተከታተልኩት ሰይፉ ሾው ላይ የእውነት እኔ ብሬክ ያደረኩት መንሀብ ልቤ የእውነት ደከመኝ። እንዲህ አይነት ነገር ሳይ
በአጠቃላይ እሱ ያመጣው ነገር ጥሩ ነው፣ እሷን ስላመጣትም ማለት ነው። አሁን ኢትዮጵያ ብዙ ትንሽ ሚዲያዎች አሉ። እሷ ሄዳ ግን የእውነት የኢትዮጵያ እኔ አሁን ወደ ኢትዮጵያ ለመሄድ ራሱ እያፈራው ነው። በቃ ቤተሰቦችን ለማግኘት ራሱ ያስፈራል። እዛ ምን አይነት ሪዝን ሆኖ ያለው ይች ልጅ የለፋችበት በጣም ብዙ ጊዜ ሄዳ ፍርድ ቤት ሄዳ ፍርድ ቤቱ የፈረደለት ለእሱ ከሆነ ምን አይነት መንግስት ያለው ሀገር ይችን ሀገራችን የኖረች ሰው ኢትዮጵያን ያስጠራች በዓለም የታወቀ የኢትዮጵያን ባንዲራ ያስነሳች ሴት በዚህ ደረጃ ፈርታ ቤቷ መቀመጥ ማለት በጣም ነው የሚያሳፍረው። በጣም እኔ አፈር የእውነት በተለይ ምን እንደሆነ ታውቃለህ? እዚህ ሀገር ያለ ውጭ ሀገር ያሉት ሌላ ሀገር ያሉት እንደዚህ አፍቶች ሆነ በጥሩ ሁኔታ ነው የሚኖሩት። ኑሯቸው ጥሩ ነው። ኦኬ ትዳር እኮ ንግስ እኩል ሊሆን አይችልም። ሊጣሉ ይችላሉ ወይ ሊፋቱ ይችላሉ። በመልካም መንገድ ነው መንግስት ማይቶ ፈርዶ ነው የሚያለያያቸው። ይህች ልጅ ኬት የምትፈልግ ፍርድ ቤት ሄዳ ፍርድ ቤቱ እንግዲህ አያውቃትም ማለት ነው። የኢትዮጵያ ሕዝብ አያውቃትም ማለት ነው። እሱ የታክሲ ሹፌር ነው አለች። ከታክሲ ሹፌር ምትል ኦኬ ችግር የለውም። እሱ ትንሽም ደረጃ ቢኖረው እሷ ሯጭም ስለሆነ ችግር የለውም። ግን ያን ነገር እንዴት ነው ጎን አስቀምጦ ፍርድ ቤቱ እንዴት ነው ያላየው? ያን ነገር አሁን እነሱ አሁን እዛ ፍትህ ነው እንደ ህግ ነው እዛ ጋር ተቀምጠው ህግ ያንን እነሱ ማየት እና ሁሉን 10ሩን ቤት ለሱ ሰጥተውት በቃ እሱ ልክ ነው እሱ ወሰደው። ስለዚህ አንቺ ምንም የለሽም ካሏት እንዴት ነው ይሄ ትክክል ነው ወይስ ትክክል አይደለም? ነው ትክክል ነው የእውነት ያማልሱ በቃ በትክክል አያዩትም። እዛ ቦታ ላይ አንዳንድ ስታይ የሆነ ዳኛውም የሆነ ነገር ተሰጥቶት ይሆናል ምናምን እንዴት በእንደዚህ በተዋቀች በትንሽ ሰዎች ሊሆኑ ይችላል። ዛሬም ደግሞ የሚያም ዜና ነበር። የጠረኝ ታሰረ ወጣ እሱ እሺ እሱ ሌላ ነገር ሊሆን ይችላል። ግን የእውነት ፍትህ ኢትዮጵያ ውስጥ የእውነት ነው የምለው ይሄ እግዚአብሔር ከሰውነት ውጭ ነገር ከሰውነት ውጭ ግን እሷም ስትናገር በትክክል የተናገረችው ከዚህ በኋላ የማያስፈራ ለህይወቱ አደጋ የማይሰጥ ከሆነ በቃ እሷም እኮ ያለችው እኔ ከዚህ በኋላ ፍትህ አገኛለሁ ብያለሁ። የፍትህ አካላት የተባሉትን ሁሉ ረግጬ አይቻለሁ። ከዚህ በኋላ የኢትዮጵያ ሕዝብና ክቡር ጠቅላይ ሚኒስትር ዶክተር አብይ መስኮፍረ ዶክተር አብይ ውጭ ወደ በለኝ ወይ ደግሞ የሆነ ነገር በለኝ ነው በቃ ያማል። በቃ እኔ ስሰማ መመኝ ልቤን ደከመኝ። የእውነት ነው ኢትዮጵያ ለቤተሰቦቻችን እንዴት አይነት ፍትህ ያለው ለወገን ኢትዮጵያ ውስጥ እንዴት ነው የምንደርሰው? እኛ ሁላችንም ሁሌ አዲስ ነገር ሲፈጠር እንጨዋለን። ቲክቶክ ላይ ሁሉ ጊዜ እናወራለን። ግን የተፈጠረ ነገር የለም፣ የሚቀየር ነገር የለም። አሁን ግን የሆነ ስፔሻል የሆነ አትመደ ይመስለኛል። እንጃ በጣም ነው የታመምኩት በእውነት በሰውነት እና እዚህ ሀገርም ሌላ ሀገር ነው የምኖረው። አቋም ለው እነዚህ አትሌቶች እንደሱ አይነት አይደለም። በጣም ትንሽ ከሷ ያነሱ ሀገሮች እንደሷ ሀገር የሚያስመረቀ ሳይሆን ዝም ብለው ከተማ ውስጥ የሚሮጡ ራሱ እስኪ በቃ ሀሳብሽን ጠቅለል አድርጊውና ሌሎችን ሰዎች የሚጠብቁ ስላሉ ለሌሎች ሰዎች ይደርሳል። ያማል ነው ብቻ ያማል። ኢትዮጵያ ውስጥ ለዚህ ስላለ እኔ ምናምን ተሽኛል። እስኪ ሀሳብ ካለሽ ሀሳብሽ ነው ነገር በይና ለሌሎች ሰዎች ነው ይችላል። ቤቲ እንዴት አመሸህ? መጀመሪያ እኔ ደህና ነኝ አለው ለፏ በትንሽ ቅርቅር ምናምን ብለሃል፣ ተመችቶኛል። እኔ ምን እንደምልህ ታውቃለህ? አሁን እያወራችሁ ያላችሁት ምናምን ፎልስ ምን እንደሆነ ታውቃለህ? እኔን ግራ የሚገባኝ ወይም በጣም የሚያስገርመኝ በጣም ላወራው የማልችለው ነገር ስለ ንብረት ላይ ናችሁ እናንተ። ስለ ገንዘብ፣ ስለ ነጠቃት ቤት፣ ስለ ነጠቃት መኪና። ልጅስ ኬት ታመጣዋለች?
ግን ልጅ ቢያንስ የምትኖርበት የምትጽናናበት እንባዋን ስታፈስ ቁሽቁጥ ብላ የምትልበት ከዚህ ውስጥ ትማራለህ። ቤንጃሚን ለምን አለ መሰለን ያው ምልል ምን እንዳለ ታውቃለህ? መጀመሪያ አሁን እኛ ሰዎች ይችን ስጨርስ ይችኛዋን ሳደርግ ይችኛዋን በዚች ጊዜ ላይ እዚች ከዛ እዛኛው አመት ላይ እዛ ጋር ስደርስ እንደዚህ ባገኝ ከዛ በኋላ ከዛ ብንወልድ ምናምን ስደት ላይም ያለን ስራ ላይም ያለን ሰዎች ምናምን እንደዚህ ነው የምንለው። ግን ወልዳለው ወይም ደግሞ ነገ የሆነ ነገር ትልቅ ነገር አፍርቼ ከዛ በትዳሬ ውስጥ ልጆች ይመጣሉ ብለህ ስታስብ እንደዚህ ያለ ነገር ሀፕን ያደርጋል አይደለ? ትቷት ሄዷል። አንዴ አይደለም የገደላት እችን ልጅ ገብቶሃል? አንዴ አይደለም የገደላት። ወይ ልጅ እንዳይኖራት ነው ያደረጋት፣ ወይ የሚያምር ህይወት እንዳትኖር ነው ያደረጋት፣ እንዳታርፍ ነው ያደረጋት። ከዚህ በኋላ የምታርፍበት ታይም ላይ ሰርታ የምታርፍበት ታይምን ነው ሉዝ አድርጎባት። አሁን ከዚህ በኋላ ያንን ያለፈ ማንነቷንም ስራዋንም ገንዘቧንም ከእንደገና ለማምጣት ስትል ከእንደገና እንደ አዲስ ሌላ ፓወር ነው የምትፈልገው። ገብቶሃል? አላቅም ልጅ ነው ከምንም በላይ በትዳር መሀል አየው። ይህን እንደዚህ ነገር ሲፈጠር ጥሎ በሚሄድበት ሰዓት ወይ ከልጅህ አትሆን፣ ወይ ከራስህ አትሆን፣ ወይ ከመልክ ወይ ከገንዘብህ ከምንህም ሳትሆን በጣም ነው የሚያሳዝነው። በጣም በቃ ቢያንስ እኛ ሁላችንም ስደት ስንወጣ አንድ ልጅ ሁለት ልጅ ምናምን አለን። እኔ አሁን ሁለት ልጅ ውበቴ ነው። በቃ በተከፋውበት ሰዓት ልጆቼ ነው የማስበው። እቺ ልጅ አሁን እንደዚህ ስትከፋ ማንን ይዛ ነው የምታስበው? ከፈጣሪዋ ጋር ገንዘብ ጥልም እልም ጭልም ይበል። ቤትም እንኳን ይዞት ሄደ። በማንነቷ በጤናዋ በህይወቷ የመጣው ነው ገንዘቡ የሄደው። እኔ እንደዛ ነው የማስበው። ገንዘቤ ሲሄድ በነገራችን ላይ አንድ ነገር አስባለሁ። ማለት እኔ ብሆን በዚህ 7 ዓመት ላይፍ ውስጥ በጣም ብዙ ነገር ውስጥ አልፋለች። እኔ በህይወት መኖሯ አለማበዷ፣ ራሷ ላይ እርምጃ አለመውሰዷ፣ አንቃ ራሷን አለመጥፋቷ እኔ የእሷን ጥንካሬ ነገ ሌላ ቀን ነው። ነገ ምናልባት አሁን ምንድን ያለችው ነው እኔ ስቲል አሁንም ድረስ ራሴን እየገበርኩ በሺ ሶ ስትሮንግ በጣም ፐርፌክት ከመሆኗ የተነሳ ማይተባል ከመሮጧ ጋር ፓወር አላት። በቃ ውስጡ ትንሽ ነው የጨመርኩት። አሁንም አስተካክለዋለሁ ብለህ አሁንም እሳቤዋ ስራ ነው። አሁንም የሆነ ኢትዮጵያ ስለምትባል ሀገር እና የሆነ በእሷ ውስጥ ነው ራሷን እያየች የምትይዝ እንደዚህ ቁስ የሆነ ስለ ቁስ የምትጨነቅ ሴት አይደለም። ገብቶሻ? ስለ ቁስ የምትጨነቅ ሴት ብትሆን ብልጣብልጥ ሴት ብትሆን ሙሉ ውክልና ለባሏት ላልወለደችለት ወንድ ምንም ነገር ለሌላት ወንድ አሳልፋት። ግን በቃ ትዳር መሰረቱ ውክልና ለባሏት ሚውት አድርጋው ነገር ላልወለደ ስርዓት እንደዚህ ስርዓት ለመዱና አኮቻ የምትባል ሰው ስገባ ይወጣል። ከገባ በኋላ እያወራን ያለ ይሄ ጠላ ቤት አለ ወይ ጫት ቤት ጫት እየቃምን አለ የለቅሶ ቤት ምናምን እያስረናን አለ። ስትገባም ይወጣል ሰው እያወራ ነው። አዳምጠ ከዛ ሀሳብ ይህ አይነት ስንት አይነት መንጋ ነው የሚመጣው? ስንቱን አስተምረን የሚዲያ ስርዓት ልመድ ሆናል። ስለዚህ ምንድን ነው እስካሁን ድረስ በቃ ማለት የሆነ እኔ እርግጠኛ ሆኜ መናገር የምችለው ነገር የተሻለ ነገር ላይ እንደምትመጣ ወደ ነበረ አቋሟ ራሷን አጠንክራ ራሷን አስጠንታ ዳግም እንደምትመጣ ባለሙሉ ተስፋ እርግጠኛ ነኝ። ግን ዛሬ ላይ ያለችበት ሁኔታ ምናልባት አሁን ትንሽ እንዴት ነው ምናልባት መጨረሻ አካባቢ ላይ ነው የመጡ ነገሮች አሉ። ያለሽበት ቤትና ያለሽው መኪና አንድ መኪና 50 ሺህ ብር እና አንድ ቤት ነው ይቀራል። ይህንንም መኪና ይህንንም ቤት ተሸጦ እኩል እንካፈላለን፣ አለበለዚያ እደፋሻለሁ፣ እገልሻለሁ የሚል በጋንግስተር ማስፈራራት ውስጥ ደርሶባታል። ያ ነገር ግን አሁን ይቆማል። ምናልባት የህግ ከለላ ይደረግላታል። ያለው የኢትዮጵያ አርቲስት ፌዴሬሽንም በቅርበት እየተከታተላት መሰረተ ማለት የሰጡት መግለጫ አለ። ሌሎችም የህግ አካላት ጥብቅና ሊቆሙላት የሚችሉበት ሁኔታ ከዚህ የህግ ሂደት ውስጥ የሚገባበት ሁኔታ አለ። ሌላው ንብረቱ የት ነው የመጣው? የኢትዮጵያ ህዝብ ብቻ የሚያውቀው ንብረት አለ።
መላው የዓለም ህዝብ የሚያውቀው ነው። እንዴት ነው የመጣው እንዴት አመጣችሁ ምናምን የሚለውን ነገር ነው። እና ስለዚህ በዚህ ደረጃ አንዳንድ ሰዎች ምን ይላሉ የሆነ የደቦ ፍርድ ወይም የዳቦ ፍርድ ፍርድ ገምድል ነው ታውሩት ነገር ወዘተ ምናምን የሚሉ ሰዎች አሉ። እኔ ፍርድ ቤት አለ ወይ ከፍተኛ ወይ ልደታ ምናምን እንደዚህ አይነት ፍርድ ከፈለግ ልደታ ምድብ ችሎት ምናምን ነገር ሂደዛ መከታተል ትችላለህ። ይህ ፍርድ ቤት አለ። ይህ እንደ ሀሳብ ነው። ሚዲያ ላይ ለዚህ ግልጽ የሆነባትን ነገር ነው እንደ ሰው እያወራ የተደረገባትን ነገር ነው እንደ ሰው እየተወያየ። ስለዚህ ለምን ይሄ የሆነ ብለህ ጥያቄ ይዘህ የምትመጣ ሰውዬ እዛ ፍርድ ቤት ሄደህ መጠየቅ ትችላለህ። ግን ልጠይቅ እድል አልሰጥም። ሌሎቻችሁ እያገባባችሁ ማን ነው ያ ካዮ ወይስ መስ እየገባችሁ ቀድሞ የገባ ማለት ነው? ካይቦን ምናምን የሚለው ካዮ ሲል ቤንጃዬ አንድ ነገር ያሳዘነችኝ ደግሞ ምን እንደሆነ ታውቃለህ? በቃ ወላጅ እናቷን ትሬኒንጉን እንዳትሄድ ያው ማስፈራራት እየደረሰባት ስለሆነ እና በአሁኑ ሰዓት ያለሁበት ከቤተ ክርስቲያን እቤት በቃ ገብተዋል። ምን ያህል ሰቀቀን ውስጥ እንዳለች እቺ ልጅ ምን ያህል እየፈራች እንዳለች በጣም እዚህ ያሳዘነችኝ። በጣም 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 ይሄን ያህል ኢትዮጵያ ላይ መሀል አዲስ አበባ ላይ እንደዚህ መሆን ይገርማል። በጣም አዮ እስቲ ቢዮክሲን መጪና አሳርሽልን አዮ ኦኬ እሺ፣ ወደ መሲ ይላሉ። መሲ ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነሽ? አለው እየሰማው ነበርማ። ያ የዚህ ጉዳይ በጣም ነው ልብ የሚነካው። እኔ ግን ምን እንደምጠብቅ ታውቃለህ? እንዲህ ተጎድታ በቃ መጨረሻ ፋይናሊስ ሲሆንባት ነው ወደ ህዝብ ወደ አገለገለችው ህዝብ መታ ብሶቷን ያሰማት። ቢኮዝ ሰው ወዴት የሚሄድበት የለም። የትም የሆነ ስፍራ ላይ መሸሸጊያ አለ። በቃ ወይ የራሴ ህዝብ የምትለው ነው ወይ የራሴ ቤተሰብ የምትለው ነው። እና እኔ በጣም ነው ልቤን የነካችን፣ እንደ ሴትም ለሀገርም እንዳበረከተች ሴት ማለት ነው። እና አሁን ሚዲያ ላይ በቃ ብዙ ሰዎች የራሳቸውን አስተያየት ይሰጣሉ። የት ነበረች እቺ ልጅማ? የነበረችው ይህን ሁሉ አመት ፍርድ ላይ ነበረች። ፐርሰናልም የሚባል ነገር አለ አደለ? እቺ ልጅ ታዋቂ ናት፣ ሀገር ያገለገለች ናት። ለትሚ ወይት የምትለው ነገር አለ። መንግስትም ደግሞ ህጉ በፍርድ ደረጃም ፍርዴ እንዲጓደልብኛል ብላም አስባ ላይሆን ይችላል። እንደጠበቀችው ግን አላገኘችም። እኛ አናውቅም፣ ውስጡ ብዙ ነገር ሊኖር ይችላል። ግን እኔ ያፈርኩት በኢትዮጵያ ፍርድ ነው ያፈርኩት። የኢትዮጵያ ፍርድ በጣም ያሳፍራል። ማለት እውነት ኖሮ ሰው ከሌለ ፍርድ ይጓደልብሃል። ምንም ይኖርህ ምንም ወይውን ማወቅ አለብን። ከማን ጋር ኮሚኒኬት ማድረግ እንዳለብን ማወቅ መቻል አለብን። ብቻ ሰው ይኖርህ፣ ገንዘብ ይኖርህ፣ ከዛ በኤኒ ቻንስ ዊን አድርገው። እውነት ያላቸው ሰዎች ደግሞ እንዲህ ይበደላሉ። እሱ አሁን የኢትዮጵያ ሕዝብ እኔ እጠብቃለሁ በቃ የሚሰጣት ምላሽ እያጓጓኝ ነው። እኔ በቃ አይወሽ በጣም ጥሩ ነገር ነው የምጠብቀው ያለሁት። ቢኮዝ ዝም ብሎ ሪሊ ይቺ ሀገር እንዳገለገለች ሴት ወጥታ ጣላለች የሚል ግምት የለኝም። ቢኮዝ የኢትዮጵያ ሕዝብ እንደዚህ አይደለም። የወደቀን አንስቶ ስፍራ ሰጥቶ የሚያኖር ህዝብ ነው አይደለም። ይችል ሀገር እንትን ያለች ሴት ማለት ነው። እኔ ግን ያፈርኩት በኢትዮጵያ ፍርድ በቃ ይህ ሰው ላይ እውነት የሌለበት በቃ እውነት እዚህ ጋ ነው፣ ግን ለውሸት ተፈርዶ ትመጣለህ። ብቻ ገንዘብ ይሆናልና እኔ ሁሉም ሰው ከዚህ ልጅ ጋር ቆሞ እንደው እንባዋን ቢያብስ በቃ ዛስ ማይ ደስታዬ ነው። እና የሆነ እንትን አይቼ ነበረ እግሯ ተልጦ ግን አሸነፍኩኛል። በቃ እንባዋን ምን አይነት አስተዋይ ሴት እንደሆነች ደግሞ የምትናገረው ንግግር በጣም በቃ ራሷን ኢሞሽኗን ተቆጣጥራ በቃ እንባዋ እየመጣ እንባዋን ግን ሺዝ ኮንትሮል አድርገዋለች። ቢኮዝ በቃ አንደኛ ሯጮች የስፖርት ሰዎች በጣም ዲስፕሊን ናቸው። እኛ እዚህ በሆነ አጋጣሚ እንተዋወቃቸዋለን።
ለቫኬሽን ይመጣሉ ወይ ለመኖር ወሬቨር ለሆነ ነገር፣ ግን ስታያቸው ሰው ምስኪን ናቸው። በቃ በጣም ዲሲፕሊን ናቸው። ጀስት ይወጣሉ፣ ላይፋቸው ላይ ነው ፎከስ የሚያደርጉት። ወይም በቃ ላይፋቸው ቢዚ ነው በስፖርት እንትኖች ስትኖር። ግን እኔ ያዘንኩት ደግሞ አስተያየት ለሚሰጡ ሰዎች የት ነበረች? የሰው ልጅ ቁስልህ አንተ ቁስል ከሌለብን ቁስልህን አንተ ነህ እንጂ የምታውቀው፣ ሌላ ቁስል የሌለበት ሰው አያውቀው። ፔንህን አንተ ነህ የምታውቀው አይደለም? እስከምትድን ድረስ ድነሻል ሊልህ ይችላል፣ ግን ስቲል እንዳልዳንክ ግን የምታውቀው አንተ ነህ። እና እኔ እንደዚህ አይነት ሚዲያ ከፍታችሁ ላይክ አስተያየት ምናምን የሚሰጡ ሰዎች የራሳችሁን ላይክ ይሄ ይገባታል፣ ሁሉም አብሮ ይሄ ራሱ አብሮ መቆም ነው። በቃ አለንሽ ለማለት ነው ራይት በቃ። እና እኔ የምጠብቀው ውሽ የማረገው ቤንጃ የሚሰጣት ምላሽ ያጓጓኛል። አሁን ዲስ ታይም ምንድን ነው? በቃ ዲስ ታይም ምንድን ነው መሰለሽ የጠየቀች ሁለት ነገር ነው። ለኢትዮጵያ ሕዝብና ለጠቅላይ ሚኒስትሩ ነው መልዕክት ያስተላልፍ። ስለዚህ ጠቅላይ ሚኒስትሩ ምን ይወስናሉ? ጉዳዩ ከከፍተኛ ከወረዳ ፍርድ ቤት አንስቶ እስከ ሰበር ድረስ ያለው ዘገ ምንድን ነው? ምንም ነገር ማግኘት አልቻለችም። ፍትህ በቃ እሷ ጋር ፍትህ ማግኘት አልቻለችም። ስለዚህ እኔ ከዚህ በኋላ በፍትህ ደረጃ ፍትህ አልጠብቅም። ጠቅላይ ሚኒስትር አብይ አህመድ ግን ምናልባት ፍትህ ይሰጡኛል ብዬ ስለማመን ዛሬ ለወጣ ነው ሜዳ ላይ መውደቂ ስለሆነ፣ አይ ከቤተሰብሽ ጋር ሜዳ ላይ ውደቂ፣ አይ ደግሞ የሆነ ነገር ፍትህ ይሰጥሻለን ብለው ካሉኝ ከእሱ ነው የምጠብቀው። መላው የኢትዮጵያ ሕዝብ ስለደኝ እኛም እንዳንድ ሕዝብ እንዳንድ የኢትዮጵያ ሕዝብ አካል እንደመሆናችን መተር እዚህ ጋር ፍርድ ልንሰጥ ሴታችን ፍትህ ተጓሎባታል። እንደ ማንኛውም ተራ ሰው አይደለች፣ ተራ ምናምን አይነት ሰው አይደለች። ስለዚህ እቺ ሴት ሀገር ናት። ለሀገር ማማ ላይ ተቀምጣ ሀገርን ከፍ ያደረገች፣ ስለ ሀገር የሰበከች፣ ለሀገር ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ያውለበለበች ሀገር የሆነች ሴት ናት። ስለዚህ ተራ ሴት አይደለች፣ ተራ ሴት አይደለች። ምዛጋ የምትሄደች ለየሚዲያዎቹ ለየተራ ምናምን ነገር ሚዲያው ሄዳ የምትናገር ዝም ብላ ተራ ሴት አለ። 7 ዓመት ጊዜ ወስዳ አቢውስ ተደርጋ በጣም ብዙ ችግሮች ደርሰውባት እነዚህን ሁሉ ችግሮች ተቋቁማ ግን ዛሬ ላይ ከአቅሟ በላይ ሲሆን ወደ ሚዲያ መጣ። ፊቷ ይመሰክራል። እውነት ፊቷ ተጎሳቅሏል። ውስጧ ላይ የምታየው ሌላ ታሪክ አለ። ውስጧ ላይ የምታየው ሌላ ስዕል አለ። ውስጧ ላይ የምታየው ልጅማት ብዙ እኔና አንቺ የማናውቀው ሌሎች ችግሮች ይኖራሉ። እና እንደ ሰው ግን ፊቷ ላይ ያነበብነው ነገር ፊቷ ላይ ያነበብነው ገጽታ አለ። የምትናገራቸው ንግግሮች ማንንም ከማንም ጋር ማነካካት አልፈለገችም። ሰዎችንም ልጠቆም አልፈለገችም። በጣም እጅግ ጨዋ በሆነ ሁኔታ ነው ነገሮችን ለህዝብ ልታስተላልፍ የሞከረችበት መንገድ እጅግ በጣም ገራሚ ነው። እና አሁንም እኛ የምንጠይቀው እህታችን ምናልባት ትክክለኛ ፍርድ ከሆነ እዛች ሀገር ላይ ህግ ካለ በህግና በህግ መሰረት ጉዳይ ወደኋላ ተመልሶ ታይቶ ምናልባት ሰበር ላይ ተዘግቷል ሁሉ ነገር። ስለዚህ በጠቅላይ ሚኒስቴር ቢሮ ድጋሜ ታይቶ ለዚህ ልጅ ፍትህ ልታገኝ የምትችልበት እና የሀገር እንባዋ ታብሳ ወደዚሁ መድረክ መታ የኢትዮጵያ ህዝብ ልታመሰግንበት አዲስ ዜና ሊሆን ይችላል ብዬ ተስፋ አደርጋለሁ። ይኸው ነው የእኛም አመጣጥ ይኸው ስለሆነ ሌላ ከዚህ የተለየ ነገር አጀንዳ ይዛችሁ ሰዎች ካላችሁ እኔ አላስተናግድም አልቀበልም። ጀመራ ተቃራኒ የሆነ ሀሳብ ጥያቄ ጥያቄ ያለኝ እኔ እዚህ ጋር ፍርድ ቤት አይደለሁም፣ ከፍተኛ አይደለሁም፣ ወረዳ አይደለሁም። እኔ ልጠይቃት በጣም ወይም እኔ ልጠይቃት ጥያቄ ልትፈልግ ካለች እዛ ሌሎች መጠየቅ ይችላል። የእኔ ጉዳይ አለ። ስለዚህ በዛ ደረጃ ነገሮችን ተረዱ። ስሜታችሁን የተሰማችሁን ስሜት እና አንድ ኢትዮጵያዊ ስሜት መግለጽ ትችላላችሁ። መሆን አለበት የምትሉት ነገር ካለ አቅጣጫ መጠቀም ትችላላችሁ። ከዛ ባሻገር ሌሎች ጥያቄዎች የት ነበረች፣ እንዴት ነበረች፣ ምንድን ነበር ምናምን የሚለውን ነገር ከቻላችሁ እሷን ሄዳችሁ በአካል አግኝታችሁ መጠየቅ፣ አለበለዚያ ጉዳዩ የያዘውን አካል ሄዶ ማናገር የተሻለ ነው የሚሆነው። እዚህ ጋር ዝም ብለን ቁጭ ማልፋት ካልሆነ በስተቀር መጨቃጨቁ ፋይዳ ስለሌለው ነገሮችን በዛ መልኩ ብናያቸው የተሻለ ነው ብዬ አስባለሁ። ምናልባት አንድ እህታችን በጣም የቆየች ልጅ አለች ከላይ መጨረሻው 5678 ስም የለሽም
ኦኬ አመሰግናለሁ። ከሲንጋፖር ነው የገባሁት። ብዙ አማርኛ ችግር አለብኝ። በቻልኩት መጠን ላስረዳችሁ እችላለሁ። የገለቴ ነገር በጣም ፊል አድርጌያለሁ። ጋድ ሄልፕ ምንም ማድረግ አልችልም። እግዚአብሔር ይርዳት እና እኔ የገባሁት እንኳን ደስ አላችሁ ተወዳድሬ ስላሸነፍኩኝ ነው። እንኳን ደስ አለሽ በሉኝ። እወርዳለሁ ራሴ ፕሊዝ። አመሰግናለሁ። ኦኬ ምንድን ነው በምንድን ነው ያሸነፍሽ? የኔ የመቀመጫ ተወዳዳሪ ነኝ። መቀመጫዬም ናቹራል ነው። ዲምፕል አለው። ብራንድ መቀመጫ አለኝ። ከ10 ሀገር አንደኛ ወጥቻለሁ። ቴንክ ዩ። ይገርማል። ማዳመጥ አብዮት ቢዩት አድርገሻል። እሺ አሁን ብርቱካን እንዴት ናችሁ? ሰላም ነው ወይ? እንዴት ነሽ? አሎ እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። ምን ሀሳብ አለሽ? እያወራን ባለንበት ጉዳይ ላይ እየሰማሽ? አዎ በእውነት እኔ ደስ ብሎኛል። ጌታችን በጣም አሳዝኖኝ እኔ ሴፍ ፋንታውን ላይ እኔ አሁን ያለሁት ዱባይ ነው፣ ግን በጣም እያለቀስኩ ነው የሰማሁት። ግን እቺ ልጅ በራሷ በገዛ ላቧ ኦልሬዲ ወይ ምንም አይነት ነገር እየሰማኝ ነው እና በጣም አዝነን እንደ ሴት አዝነን ነበረ። ያው ስለተያዘ ደስ ብሎናል። ግን ያው እስከ ምን ድረስ ይሄዳል የሚለው ነው። በጣም ደስ ብሎን አጋጣሚ አንተ ስታወራ ሰምቼ ገባው። በጣም ደስ ብሎናል፣ ምክንያቱም በመያዙ እንግዲህ ያው ተያዘ የሚል መረጃ እንግዲህ በትልልቅ ሚዲያዎች ስለዚህ ምናልባት ሂደቱ እንዴት እና በምን መሆን አለበት የሚለውን ነገር ወደፊት አብረን የምናየው ነገር ይሆናል። ስለዚህ ወደፊት የምናየው ነገር ይሆናል። እሺ ወንድሜ በጣም ደስ ብሎናል። እንደ ዜጋ እንደ ሴትነት እንደ ያው ይሄ ሁሉም ቤት ያለው ችግር ነው። እውነት ነው። የእሷ ነገር ስለወጣ ነው እንጂ ያልወጣ ብዙ እውነት ለመናገር ማለት ነው። እና በጣም ነው የሚያሳዝነው። ምን እንደምን ወንድሜ አላውቅም በእውነት። ችግር የለውም። በቃ ሀሳብሽ ከሆነ እናመሰግናለን። ምናልባት ሀሳብሽ ከመለስ ለሌሎች ሰዎች ትኩሻይ ኦኬ ቴንክ ዩ ትኩሻይ ህይወትን ይሰማል። እኔ የሚገርም ገዝት ላይ ወጥቼ የማላውቅም፣ ግን የዚች ልጅ ጉዳይ እግዚአብሔር ምስክሬ ነው። ከሰማው ጀምሮ በሰይፉ ፋንታውን አንጀቴ በሰለ። የግል ጉዳይ ነው የመሰለኝ፣ በቃ የራሴ ጉዳይ። ሰው በቁም በፀሐይ ይዘረፋል እንዴ! ያውም የገዛ ባል ተብዬ። በጣም የሚያሳዝን ነው የተደረገባት ወንጀል። ይሄ ወንጀል አይደለም፣ በቁሟ ቀበራት ነው የሚባለው። እግዚአብሔር ምስክሬ ነው። ሰይፉ ፋንታውን ከሰማሁት ጀምሮ ከትላንት ወዲያ ጀምሮ በእውነት በቃ አንድ የሆነ ነገር ክሊክ ያደረገው አላማ ለካስ ሀዘን አለ ውስጥ። እውነት ሀዘን በጣም ጎዳኝ። እንዴት ያው ባል ተብዬ ያገባው ገንዘቡ አለ ከመጀመሪያ እንዴት ባል ውክልና ይወስዳል? ገንዘቧን ካልፈለገ አላማ ፖይንት ይዞ ነው የቀረባት። ገንዘቧን ፈልጎ ገንዘቧን ባይፈልግ ኖሮ እንዴ የሰው ልጅ እኮ ሰዎች እኮ ማለት የሚባል ነገር እኮ አለ። የሆነ ሴንስ አለን እኮ የማዘን አብረ የኖርከውን በትዳር ደረጃ የኖርከውን ሰው እንደዚህ ታደርጋለህ እንዴ? ይሄ
ዝርፊያ አይደለም፣ ቀምቷት አይደለም፣ ገሏታል። እኔ ማውራው ነገር በጣም ኢሞሽናል ነው የሚያደርገኝ። የእውነት በቃ የራሴ ግሌ ነገር የተሰማኝ እንዴት ሴት ልጅ እንደዚህ አሁን ታዋቂ ኢትዮጵያ ባንዲራ ከፍ አድርጋ በዓለም ዙሪያ ያውለበለበች ያስከበረችን አንገታችንን ቀና ያደረገች ሴት እንደዚህ በሀገራችን ዜጋ ስትዋረድ ማየት ለእኔ በጣም ያሳዝናል። ልብ ይሰብራል፣ አንገት ያስደፋል። እንደ ሴት በእውነት ኢትዮጵያ በሆንኩ ነው ያልኩት። ባንዲራ ይዤ አልተኛም። ቤተ መንግስት ግን ነበር ቆሙ ኢትዮጵያ ባንዲራ ይዤ። በጣም ነው የሚያሳዝነው። በጣም ሴት ልጅ እንደዚህ ስትጎዳ በሁሉ አቅጣጫ የተጎዳች አስቡት ህይወቷን። እግዚአብሔር ምስክሬ ነው። ኢትዮጵያ ብኖር ኖሮ እቤት ያልገባም ባንዲራ ይዤ ቤተ መንግስት በር ላይ ነበር ቆሙ። መፍትሄ ታግኝ በቃ ፍትህ ይገባታል እች ሴት። ፍትህ ብዬ ጮኬ አሁንም አላቆምኩም። እውነት አሁን እንኳን እያለቀስኩ ነው። በጣም ኢሞሽናል ከመሆኑ የተነሳ እንዴ በጣም እኮ ግራ ነው ይገባው። በገዛ ዜጋ በገዛ ባል ንብረትህን እቺ ምስኪን ማታውቅ ልጅ ስትዘረፍ፣ ሴቶች እባካችሁ ተነሱ። እኔ እንደው ፕሮፋይላችሁን በሷ ስም አድርጉ። መፍትሄ ታግኝ፣ ፍትህ እያለን እንጩህ። ፍትህ ይገባታል። እኔ አይኔ እስከሚያይ ድረስ እግዚአብሔር ምስክሬ ነው። አልተኛም። የሚገባበት ቦታ ደርሳለሁ በአቅሜ። ቆዳዋን የገፈፈው ልጅ ሜንታሊም ፊዚካሊም ተጎድታለች። እና እባካችሁ ለፍትህ የምትቆሙ ከሆነ ሴቶች ፕሮፋይላችሁ የእሷ ፎቶ አድርጉ፣ እንነሳ። መፍትሄ ታገኘች ሴት። በቃ ተባረክ። እናመሰግናለን ስለሰጠሽን ሀሳብ። ለምን ግን እስኪ ከታች ያለው መሾለሽ አላውቅም ጌታችን የሚፈጥሩን ሀሳብ የለም። ለምን ግን ልቀጥል እንዴ? ቀጥል ሀሳብ ነው። በመጀመሪያ ፊቱ ስታየው ያማል፣ ይናገራል። የዚች ሰው መጎሳቆል ከጅምሩ የሄደችበት ያደገችበትን ሁኔታ ስታዳምጠው ለእናቱ የሄደችበትን በቃ ለእሱ ቤተሰቦች የሄደችበትን ሁሉ ነገር ስታየው እና እኔ የውክልናውን ጉዳይ በጣም የተሄደበት መንገድ እኔ እንጃ። እንደውም አንድ ባልና ሚስት አንድ አገር ውስጥ ከኖረ ውክልና ሙሉ ውክልና ራሱ በመንግስት መከልከል አለበት። አንድ አገር ውስጥ የሚኖር ሁለት ባልና ሚስቶች ውክልና በአሰራሩ መስተካከል አለበት። ሁለቱም ባለቤቶች በንብረቶቻቸው መፈረም ይኖርባቸዋል የሚል ነገር ቢጸድቅ ወሳኝ ነው ብዬ አስባለሁ። ምክንያቱም አብረው አንድ ሀገር ውስጥ ነው ያሉት። የሆነ ችግር ከሌለ የእሱን ንብረት ይሄ ገርጂ ላይ በ200,000 ብር ለእናቱ ከዛ የሚጀምረው ነገር ራሱ ያሳምማል። ከዛ ባለፈ ግን የዚች ሰው እንትን የአገር ኢሜጅ ነች። የሀገር ኢሜጅ እንደመሆኗ መጠን እንደተባለውም ሁሉም ኢትዮጵያዊ ዘር፣ ከለር፣ ሃይማኖት ሳይለይ የእሷን ፕሮፋይል አድርጎ ወንድ ሴት ሳይል ጾታ ምንም ሳይል ሁሉም እኩል የተቆጨበትና ህመሙ የሁሉም እንደሆነ ማሳየት በእሷ ምክንያት እንደውም ወደ አንድ የሚያመጣን ወደ አንድ የምንሰባሰብበት የሀገር ብሔራዊ የምታሳይ ምሳሌ ናት እና በእሷ ምክንያት ሁላችንም ህመማችንን ስለ ፍትህ ያለውን አካሄድ ፋይሉ እያንዳንዱ ፋይል ተከፍቶ እያንዳንዱ የተሄደበት መንገድ የተሳተፉ ጠበቃዎችም ሆኑ ዳኞች የእሷ ቤተሰቦችም ሆኑ የእሱ ቤተሰቦች በተለይ እኔ ዘመዱ እህት እንዳላት ተናግራለች። ግን እንዴት ነው አንድ ወንድ አንድ የእሷ ወገኖች ወደፊት ለፊት ወጥተው እንዴት በዚህ ሂደት ላይ ከጎኗ ያልተቆመበት ምክንያት ሁሉ ቢፈተሽ እና አጠቃላይ ግን በዚህ ሂደት ውስጥ የማፊያ ሆነው የተጠቀሙ ጓደኞቹም ሆኑ
በነገራችን ላይ በንግግር ላይ ጣልቃ አልግባብና ምናልባት የእሱ ወንድም እንግሊዝ ሀገር ቢሆን የኢትዮጵያ ፖሊስ ፌዴራል የደህንነት አባል የነበረ በአንድም በሌላም ምክንያት ብቻ አገሪቱን ለቆ አሁን በአሁኑ ሰዓት የሚገኝ ማለት ገለቴ ይህንን ሰው ከማግባቷ ቀደም ብሎ የገለቴ የባሏ የቀድሞ ባሏ እናት የሚኖሩት 22 ማዞሪያ በጣም እጅግ በሚያሳዝን ቦታ መንገድ ላይ ጎዳና ላይ በሆነች ትንሽ ቤት ውስጥ በጭንቅና በምጥ ውስጥ የሚኖሩ እናት እንደነበሩ ከዛ በኋላ እሷም ከዛ ቦታ ላይ አውጥታ ማንኪያም ሹካም ሳይኖራቸው ሙሉ ቤት አሟልታ መንግስት የሰጣት ቤት ለእናትየው መስጠታቸው ከዛ በኋላ ነው እሱ ተሳፍሮ እንግሊዝ ሀገር ለምን ከዛ በፊት እንግሊዝ ሀገር አለ። ስለዚህ በገለቴ ገንዘብ ነው በእሷ ገንዘብ ነው እሱ እንግሊዝ ሀገር የተላከ። ስለዚህ ዛሬ አጀንዳ ይዞ መጥቷል። ዛሬ ጠዋት ላይ ትናንትና እዚህ ጋር አብረው የነበሩ ሰዎች ትናንትና ስለ ገለቴ ስለሆኑ የነበሩ ሰዎች ዛሬ ተገልብጠው ሌላ አጀንዳ ይዘው የእሱስ የደረሰበት ነገር እሱስ ምንድን ነው የሚል ሌላ አጀንዳ ይዘው መጥቷል እና ይግበት ሀሳብን ላቋረጥ እና ይሄ ጓደኛ የተባለው ሰው በጣም ክፋቱ ከንግግሩ ይታወቃል። እና በዚህ ሰው ላይም በእንግሊዝ ሀገር የምትገኙ ይሄንን ግለሰብ በማፋጠጥና እኩል በራሱ ላይ ሰላማዊ ሰልፍ ተወጥቶ ይህ ሰው ለሕግ እንዲቀርብ እና እዛም ሀገር ላይ ያላችሁ እንግሊዝ ውስጥ ያላችሁ በደንብ አድርጋችሁ ይሄንን ሰው ማዋረድ እንዳለባችሁ ይገባኛል። እዛ ያላችሁ እንግዲህ ዝም እንደማትሉ ተስፋ አደርጋለሁ። አጠቃላይ በዚህ ግለሰብ እና በተጠቃሚዎች ዳኛውም ሆነ ፋይሉ ተከፍቶ የተሳተፉ በዚህ ሂደት ውስጥ የተጠቀሙ አጠቃላይ እንትኑ በዚህ ጉዳይ ላይ በደንብ እንትን መደረግ እንዳለባቸው ነው የሚገባኝ። እንደገና የሆነ ፖሊስ ኮሚሽን የሚሰራ ሰውም በዚህ ጉዳይ ላይ በአካባቢው ላይ እንደዚህ ወከባ እንደፈጠረባት እሷ ፍርሃት እንዲገባትና ሽጉጥ ይዞ ፍራቻ ደግሞ ያስፈራራት ባለቤቷም ጭምር በሚገባ እንግዲህ እኔ እንጃ በህይወቷ ላይ ያሳረፈባት ሳይኮሎጂካል እንትን ራሱ ከባድ የሆነ እንግዲህ ከልጅም አልሆነች ከቤተሰብም አልሆነች ከሌሎች ከኩዮቿም ማለት አልሆነች ርቃ የሄደችበትን ገለል ያለችበትን ሁኔታ ሁሉ አጠቃላይ ንብረቶቿን ግን አጠቃላይ መንግስት እያንዳንዱን በሂደት እያንዳንዱን ቢያሳውቀንና እያንዳንዱን ምን እንደደረሰና ወደ ንብረቷ ሙሉ ለሙሉ ሳይጓደል እንዲመለስላት እኔ ከጠቅላይ የምጠብቀው ይሄ ከፍትህ በላይ የሆነ ከብሔር ከሃይማኖት ከሁሉም ነገር በላይ የሆነ ፍትህ ስለሆነ ይሄ ነገር በደንብ ተደርጎ ቦታውን እንዲዝላት እና ይሄ በእርግጠኝነት እንዲሳካ የምንጠብቀው ነገር ነው። እኔ የሁላችንም ህመም እዚች ጋር እንትን እንዲል ነው እንትን ማስበው። አመሰግናለሁ። አመሰግናለሁ ወዳጅ ስለሰጠን ማብራሪያ። ኢትዮጵያዊነትህን አክብረህ እሷንም አክብረህ በዚህ ደረጃ ሀሳብህን ስለገለጽክ አድርገን እናመሰግናለን። ስለዚህ ሌሎቻችሁ ምናልባት ሀሳብ መስጠት የምትፈልጉ ሰዎች ሀሳባችሁ መጋራት የምትፈልጉ ሰዎች እኛ እያወራን ያለነው ወይ ወደ ብሔር ገብተን ወይ ወደ ጎጥ ወርደን ምናምን ስለ ሰፈር ስለመንደር አይደለም የምናወራው። አንዲት ኢትዮጵያዊ ስለሆነች እንስት የኢትዮጵያን ከፍታ በኢትዮጵያ ከፍታ ላይ ትልቅ አስተዋጽኦ የነበራት የኢትዮጵያዊ ሉዓላዊ ባንዲራችንን በዓለም አደባባይ ያደረገች በጣም ትልቅ ቦታ የምንሰጣት አንጋፋችን የሆነችው እንስት ስለ እሷ ነው እያወራን ያለ ነው። እሷ በዚህ ጋር ተበድላለች፣ በደል ደርሶባታል፣ አዲስ ተበድላለች፣ ጋንግስተሮች ማስፈራራት ደርሶባታል፣ በርካታ ችግሮች ደርሰውባታል። ወልዳ ልጅ መሳም የምትችልበትን ጊዜ በልቶባታል። በጣም ብዙ ችግሮችን አድርሰውባታል። ስለዚህ ስለ ልጅ እንስት ነው የምናወራውና በዚህ ጉዳይ ላይ ተቃራኒ ሀሳብ ያላዳምጥም አልሰማምም። በዚህ ጉዳይ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ ሀሳባችሁን ተጨዋመን ሀሳባችሁን ሰጣችሁ ማጋራት ትችላላችሁ። እኔም በድጋሜ እዚህ ጋር ማውራት የምፈልገው ነገር ምናልባት የቀረበው ተመላዊ ኢትዮጵያና ለክቡር ለሆኑት የኢትዮጵያ ጠቅላይ ሚኒስትር ለዶክተር አብይ ነው። ዶክተር አብይ ምናልባት ያው ሚዲያ ተጠቃሚ